ስኬት ምንድነው? የስኬት መርህ ምንድነው? እንዴት ስኬታማ መሆን ይቻላል? ስኬት ምንድነው? ስኬት ለተለያየ ሰው የተለያየ ትርጉም አለው። ለአንዳንድ ሰው ከልጅነት ጀምሮ ሲያስበው ለብሩን ይልቁን ሲያስበውና ሳቀለው የነበረውን ስራ ማግኘት እንደ ስኬት ሊቆጠር ይችላል። ለአንዳንድ ሰው ደግሞ የራሳቸውን ቢዝነስ ገንብተው በዛ ቢዝነስ መኖር እንደ ስኬት ሊቆጠር ይችላል። ለአንዳንድ ሰው ደግሞ የራሱን ቀለል ያለና ደስተኛ የሆነ ህይወት መኖር እንደ ስኬት ሊቆጠር ይችላል። ሌሎች ሰዎች ደግሞ ትላልቅ ችግሮች ወይንም ሌሎች ሰዎች የሚከብዳቸውን ችግር በራሳቸው መፍታት መቻል ለስኬት ሊያዩት ይችላሉ። ያው ስኬት ለሁላችንም የተለያየ ትርጉም ይኖረው እንጂ በአጠቃላይ ስንወስደው ግን አንድ የፈለግነው ወይንም ማድረግ የፈለግነው ወይንም ማሳካት የምንፈልገውን ህልም ያቀድነውን ነገር ወደ እውነታ ማምጣት ነው። ነገር ግን ብዙዎቻችን የምንሸወደው ነገር ስኬት የሆነ የምንደርስበት መጨረሻ ላይ የሆነ ቦታ ወይንም ፋይናል ዴስቲኔሽን ያለ ይመስለናል። ነገር ግን ስኬት ላይ ቀጥታ ለመሄድ ወይንም የሆነ መስመር አስመረን ከዚህ ወደዚህ ነው ለመሄድ የምንፈልገው ብለን ስኬት ላይ ስኬት ብቻ ብለን የምንወስድ ከሆነ ስኬት ላይ አንደርስም። ነገር ግን ከስኬት በምንፈልጋቸው እንዲሁ ማድረግ የሚያስደስቱና በምናስባቸው ነገሮች ላይ የተሻለ ሰው ሆነን ለመገኘት በሞከርን ቁጥር ሌሎች እኛን እንደ ስኬታማ ሰው ይመለከቱናል። ስኬት በአጠቃላይ መጨረሻ ላይ የምንደርስበት ቦታ ሳይሆን ትልቁ ነገር እዛ ቦታ ላይ ለመድረስ ምን ያህል ደክሜያለሁ እና ምን ያህል ተጉዣለሁ፣ ምን ያህል ነገር መስዋዕት አድርጌያለሁ የሚለው ነው። እናም በዚህ ቪዲዮ ላይ ወደ ስኬት ሊያቀርቡን የሚችሉ አሪፍ የሚባሉ ሐሳቦችን እናያለን። የመጀመሪያው ስኬታማ መሆን የሚፈልግ ማንኛውም ሰው ሊኖረው የሚገባ ሐሳብ ነው፣ ራዕይና እቅድ። ብዙዎቻችን ብዙ ህልም ወይም ብዙ እቅድ ሊኖረን ይችላል። አሁን ለምሳሌ በየቀኑ ወይም ብዙ ጊዜ የምትሄዱበት ቦታ ታስቡ፣ እዛ ቦታ ላይ ለመሄድ አሁን ተዘጋጁ ብላችሁ መንገዱን ታስቡታላችሁ። ከቤት እወጣለሁ፣ ደረጃ ወርዳለሁ፣ መኪና ውስጥ እገባለሁ፣ ከዛም ወደምትፈልጉበት ቦታ ትደርሳላችሁ። እኔ አሁን መጽሐፍ ቅዱስ ላይ አንድ ደስ የሚለኝ እንዶ የሚያበረታታኝ አንድ ቃል አለ። እሱም ራዕይ የሌለው ይጠፋል ወይም people without vision perish ይላል። ይጠፋል ሲባል ህዝቡ ይሞታል ማለት ሲሆን የምትሄዱበትን አቅጣጫ የማታውቁት ከሆነ ይጠፋላችሁ ማለት ነው። ለምሳሌ የሆነ አንድ ሰው የማታውቁት ቦታ እንሂድ ይላችሁ አትሄዱም። ምክንያቱም እሱ ቢፈራው ቦታውን ስለማላውቀው እጠፋለሁ ብሎ ስለሚያስብ ነው። አንድ ህልም ብቻ ማለም ትርጉም የለውም። ያህል የቱ ጋር ነው ያለው? ወደዛ ህልም ለመድረስ ምን ያስፈልገኛል? ከዛ መጀመሪያ እርምጃ ምንድነው? ከዛ ደግሞ ሁለተኛና ሶስተኛ ብሎ መከፋፈል። አንድ መድረስ የሚፈልጉበትን ቦታ ደረጃ ከፋፍሎ በመልከት ከዛ በቅደም ተከተል አንደኛ፣ ሁለተኛ፣ ሶስተኛ እያልን በቅደም ተከተል መሄድ ነው። ሁለተኛ ጊዜን በአግባቡ መጠቀም። ጊዜ እኛ ፈለግንም አልፈለግንም ይሄዳል። እኛ ግን በጥበብ ልንጠቀምበት ይገባል። ጊዜውን በአግባቡ የማይጠቀም ሰው ስኬታማ እሆናለሁ ብሎ የሚያስብ ከሆነ ይሄ በቃ ቅዠት ነው። ወደድን ጠላን፣ ተኛንበትም፣ አወራንበትም፣ ቁጭ አልንበትም፣ ስራ ሰራንበትም፣ አልሰራንበትም ጊዜ መሄዱ አይቀርም። መሄዱ ለማይቀር ነገር ደግሞ ጊዜያችን በአግባቡ ብንጠቀምበት አሪፍ ነው። አስቡት እስቲ ከ5 ዓመት በኋላ ራሳችሁን ወደ ኋላ አይታችሁ ጊዜን በጣም አሪፍ አድርጌ ልጠቀምበት ብላችሁ የምትቆጩኝ ሰዎች መሆን ትፈልጋላችሁ? ብዙዎቻችን የሆነ ጊዜ አለ በቃ ጊዜያችን በአግባቡ ያልተጠቀምንበት የሆነ ጊዜ ይኖራል። ነገር ግን ያን እያሰብን እየተቆጨን የምንኖር ከሆነ መቼም ስኬታማ አንሆንም። ያንን ላለመድገም ደግሞ ጊዜያችን በአግባቡ መጠቀም መጀመር አለብን። ሶስተኛ ጠንክሮ መስራት። ምንም ያክል አቋራጭ መንገዶች፣ የተለያዩ ሾርትከት መንገዶች በአጭር ጊዜ ለማደግ ያስቡናል ብላችሁ የምታስቡት የተለያዩ አቋራጭ መንገዶች ብትፈልጉም ስኬት ግን ጠንክሮ መስራትን ይፈልጋል። ሰዎች ሊረዷችሁ ይችላሉ፣ ሞቲቬት ሊያረጓችሁ ይችላሉ፣ ከጎናችሁ ነው አይዞ የሚል ድጋፍ ቃል፣ የተለያዩ ነገሮች ሊያረጓችሁ ይችላሉ። ነገር ግን አብዛኛውን ነገር ራሳችሁ ነው የምትሰሩ። እናም ይህን እውነታ መቀበል አለባችሁ። ለምሳሌ አንድ አትሌት ከ4 ወይም ከ5 ወር በፊት ውድድር ቢኖረው ከዛ ሰዓት ድረስ ምግብ የሚያበሉት ሰዎች ይኖራሉ፣ ፊዚዮቴራፒስት፣ ትሬነር እንዲሁም ሌሎች አብረውት ልምምድ የሚሰሩ አትሌቶች ይኖራሉ። በጣም ብዙ ቤተሰቦች ሊኖሩ ይችላሉ፣ አይዞ ይኖራሉ። ነገር ግን የውድድር ቀን ላይ የሚሮጠው አትሌቱ ብቻ ነው። ስለዚህ ምንም ስራ ብትሰሩ ዋናውን ጨዋታ ብትጫወቱት እናንተ መሆናችሁን ማወቅ አለባችሁ። አራተኛ ኮንሲስተንሲ። ስኬት በየቀኑ የምናደርገው ነገር ድምር ይህ ነው። አንድ ሰው 100 ቀን ምንም ሳይሰራ 101ኛው ቀን ላይ ህይወቱ ሊቀየር አይችልም። ህይወቱ ከተቀየረ ያ ሎተሪ። ኮንሲስተንሲ ወይንም ነገሮች በተከታታይ ማድረግ እንቻል ሁሉም ነገር ላይ አለ። ስፖርት፣ ቢዝነስ፣ ሪሌሽንሺፕ ሁሉንም የፈለጋችሁት ነገር ብትሰሩ ኮንሲስተንት ሆናችሁ እስካልሰራችሁ ድረስ ስኬታማ ልትሆኑ አትችሉም። እስቲ ራሳችሁን አንድ ነገር ጠይቁ። በምን አይነት ስራ ውስጥ ሆኖ ያላችሁት አንድ ነገር ለ100 ቀን ብትሰሩ በየትኛው ሁኔታ ወይንም ጋራንቲድ የሆነ ሰክሰስ እንዴት ማግኘት ይችላል? ወይም
አስተማማኝ የሆነ ሰክሰስ እንዴት ላመጣ እችላለሁ ወደ ቤት የሚለው ተሰቡ። ለምሳሌ ዩቲዩብ ላይ በአንድ ዓመት 100 ቪዲዮ ብትሰሩ በቃ ይሄውን ጋራንቲ ቢሆን አስተማማኝ የሆነ ሰክሰስ ነው። ምክንያቱም ህጉን ተከትላችሁ እስከሰራችሁ ድረስ ዩቲዩብ ምንም ነገር አይከለክላችሁምና ኮንስቲቱሽን ሆናችሁ እስከሰራችሁ ድረስ ዩቲዩብ ላይ መስራት ትችላላችሁ ማለት ነው። ከስኬት ቀጣይ ቪዲዮ ሰራላችኋለሁ። እስከዛ ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ይችላሉ።